በኢትዮጵያ የኦሮሚያ ጥልቅ ስፍራዎችና በሲዳማ ክልል ለምለም አረንጓዴ ደኖች ለረጅም ዘመናት የዘለቁና ከመልክዓ ምድሩ ጋር የተስማማን ሕይወትን የመሰረቱ ማህበረሰቦች የሚኖሩባቸው ሲሆን ለማህበረሰቡ የምግብና የውሃ ምንጭ ሆነው ያገለግላሉ። እነዚህ ደኖች ከትውልድ ትውልድ የተሸጋገሩ የክልሉ ነዋሪዎች የህይወት መሰረት የሆኑና የህዝቡን የኑሮ ዘይቤና ባህል ላይ ከፍተኛ ተጽዕኖ ያሳደሩ ብቻ ሳይሆኑ ማህበረሰቡ ቤቴ ብሎ የሚጠራቸው ናቸው። ከቅርብ ጊዜ ወዲህ እነዚህ ግዙፍና ለምለም ደኖች በአየር ንብረት ለውጥና ጥንቃቄ በጎደለው የመሬት አጠቃቀም የተነሳ መመናመንና መድረቅ ጀምረዋል። የተሸረሸረውና የተራቆተው የመሬት ክፍል በፍጥነት እየተስፋፋ በደን ተሸፍኖ የነበረውን የመሬት ክፍል እያመናመነው ይገኛል። ይህ መሬት ለነና ለማህበረሰቡ የምንኖርበት የምንሰራበት ወልደን የምንሰበበት ሀብት የምናፈራበት አካባቢውን የምናለባበት አልምተን የምንጠቀምበት ቋሚ የአካባቢውና የኔ ሀብታችን። ሌላ ፕሮጀክቶችን ስናይ ዓለም አቀፍ ላይ የሚሰሩ ስራዎች አብዛኛው የካርበን ትሬድ ላይ አይሰሩ። ጂጂአይ ግን ትኩረት አድርጎ የሚሰራው አንዱ እሱ ነው። ሁለተኛው ደግሞ ሴቶችን በማደራጀት አብዛኛው ብዙ ጊዜ የምናያቸው ሴቶች በማህበረሰቡ ዘንድ በደን ልማት ላይ አይሳተፉም። ቀጥሎ ደግሞ ካርበን ትሬድን በመፍጠር ደን ልማትን በማስፋት ትልቁ በዓለም አቀፍ ደረጃ ያለውን የአየር ንብረት መዛባትን መቀነስ ላይ ትኩረት አድርጎ እየሰራ ስላለ በዚህ ምናልባት ትልቁን ተጽዕኖ ይፈጥራል ብዬ ነው ትኩረት ብዬ ማየው። አማ ቦሰኒ ኩኒ ኤርገማን ጨምቦድ አማ ዴቢኤ በካት ዮ ዴቢኡ ኤርገ በካት ዴቢኤ ፋይዲን ኡመን አርገቱ ፋይዲ ባየ የሮ በካት ዴቢኤ ብዬን ዲቀሜ ተጃጅላን አላተኤ ለፍት ቁላ ተኤ መንጨኤ ኦሚሸ ከኑ ዳቡ እራ አማ ኦሚሸ ከኑት ዴቢያ ብዬን ኩኑ ሂንገበተ ጀቹ ብዬን ሀረሙስን ዳበተ ሮምኒስን አርገማ ፕሮጀክቲ ከነ keessatti hin hirmaanna waldaan ijaaramne nuti dubartoonni nama 25 ijaaramne ga'een kiyaachi keessatti barreessituudha walda liqiif qusannootiin kana kanaan leenjii garagaraa hubannoo adda addaa waliin fudhachuudhaan waliin hirmaanna bosona kunuunsuu irratti dhiqama biyyoo fi daagaa qotuudhaan kana waliin hojjenna ፕሮጀክቲ waliin. Hojiin inni asitti hojjetaa jiru bosona deebisanii misoomsuudha. Jiruuf jireenya hawaasaa fooyyessuudha. keessattuu waldaalee bosona keessatti waldaaleen ijaaramanii jiru jiranii dabatan ammoo waldaan dubartoota qusannoo irratti deeggarsa adda addaa taasisaa jiru akka ganda keenyatti jecha dhaabbanni ጂጂአይ kun ጉዟችንን ስናገባድድ በማህበረሰቡ ተነሳሽነት እየተገበረ በሚገኘው የደን መልሶ ሽፋን ስራ አማካኝነት እየመጣ ላለው በጎ ለውጥ ዕውቅና እንሰጣለን። የማህበረሰባችን ችግሮችን ተቋቁሞና ከፍተኛ ኃላፊነትን ወስዶ ለለውጥ የመነሳሳት መንፈስ ጤናማ አካባቢን ለመፍጠር እጅግ ወሳኝ ነው። ዛፎችን የመትከል እንቅስቃሴዎች በጣም አስቸኳይ ብቻ ሳይሆኑ ዘላቂ ለውጥን የሚፈጥሩ ናቸው። በጋራ ድጋፍና ትብብር የተፈጥሮ ሀብቶቻችንን መልሶ ለማልማት ሰፋፊ የለውጥ እንቅስቃሴዎችን ማነሳሳት እንችላለን። ሁላችን በአንድነት ለውጤታማ የደን ልማት ስራዎች አክብሮትና ዕውቅና በመስጠት በኢትዮጵያ በእያንዳንዱ ክልል ተመሳሳይ ለውጦች እንዲፈጠሩ እንትጋ። ለዚህ ታላቅ ራዕይ በቁርጠኝነት በመስራት ለመጪዎቹ ትውልዶች አረንጓዴ፣ ጤናማና አስተማማኝ ነገን ማስረከብ እንችላለን።